ሶ እንዴት ለላርጀር ኮዙ አማራ ለሚባለው ማህበረሰብና ኔሽን የሱ ቤተሰብ በቀጥታ እንዴት ኮንትሪቢዩት ያደርጋል? በዚህ ውስጥ የዛ ቤተሰብ ሚና ምንድነው? ልጆችህ ምን አውቀው ነው ማደግ ያለባቸው? ቤተሰብ ምን አውቀው ነው ማደግ ያለበት? በግለሰብ ደረጃ አንድ የሚማር አማራ ቨርቲካል የራሱ የህይወት እንትን ፕሮፌሽናል እንትን ውስጥ ካሪየር ውስጥ እድገት እያሳየ የመጣ አንድ አማራ ወጣት በትምህርት ደረጃ በተለያየ ዘርፍ የተሰማራ ሊሆን ይችላል። የራሱን እድገት ከወል ማንነቱ አንፃር ለማህበረሰቡ ማድረግ ያለበት አማራ ለገጠመው አደጋ ያ ግለሰብ ምንድነው ሊያበረክት የሚገባው አስተዋጽኦ ሊላበስ የሚገባው ሴት ምንድነው ህዝብ በሱና በህብረተሰቡ መካከል የወጣበት ህዝብ መካከል ያለው መስተጋብር ምን መምሰል አለበት የሚለውንም ነገር ጭምር ለማሳየት ጥረት እየተደረገ ያለ እንደሆነ እረዳለሁ። ሶ በዚህ ረገድ በእውነት አውዳ አፕሪሺየት በጣም በርካታ የአማራ ልሂቃን ወጣቶች በዚህ ላይ በርካታ ሪሰርቾችን ቢሰሩ አማራነትን ይበልጥ እንድናጎላ ይበልጥ እንዲዳብር እሴቱ ተቋማቱ ይበልጥ እንዲጎለብቱ ብናደርግባቸው መንገዶች በደንብ ማሰብ ይጠይቃል። ባህሉን እሴቱን ቋንቋውን የምናበለጽግበት ማህበረሰቡን የምናበለጽግበትን መንገድ እያሰቡ መሄድ ያስፈልጋል። ሶ ናሽናሊዝሙ የአንድ ጊዜ ፕሮጀክት አይደለም። ማንሙት መነሻ የሚያደርጉትን ሰዎች የተቃወምንበትም ትልቁ ምክንያት እሱ ነው። አማራነትን በዘላቂነት የማበልጸግ ስራ ኮንቲኒየስሊ ያለማቋረጥ የምንሰራው ስራ ነው የሚሆነው። ሶ በዛ ሂደት ውስጥ እያንዳንዱ ተቋም እያንዳንዱ የማህበረሰብ ሶሻል ስትራክቸር ለዚህ ምን በጎ አስተዋጽኦ መወጣት አለበት የሚለውን ነገር በደንብ ታሳቢ አድርጎ ለረጅም ጊዜ የሚተገበር ስራ መሆን መቻል አለበት የሚለው ነገር አስፈላጊ ይመስለኛል። ሶ በዛ መንገድ እንወስደዋለን። ጥሩ ሐሳብ ነው። በርቱ። እንደዚህ አይነት ጠቋሚ ገላጭ የሆነ በጣም የዳበሩ ጽሁፎችን በተለይ በፖሊሲና ስትራቴጂ ዘርፍ ላይ አፋብን የሚሰሩ ልጆች እንዲህ አይነት ሊደርሺፕ ቢወስዱ አደባባይ በውጭ ሀገር የሚኖረው የቲንክ ታንክ ስብስብ እንዲህ አይነት ማህበረሰቡን የማንቃት በእውቀት የመቅረጽ እንቅስቃሴዎች ላይ በስፋት እንዲሳተፍ ቢደረግ ጥሩ አስተዋጽኦ ማበርከት ይቻላል። በተለይ ብሔርተኝነቱ እንዲዳብር በማድረግ ረገድ የሚኖረው ሚና ቀላል አይሆንም ለማለት ነው። አንደሙት ጽሁፉን ስላመጣው ግን በጣም አመሰግናለሁ አንተንም ጭምር። አርበኛ አስረስ ፕሮፓጋንዳን በተመለከተ እና ያገዛዙን ፕሮፓጋንዳ ሂደት በተመለከተ ያነሳቸው ጽሁፎች አሉ። እሱንም እንደው ትንሽ ሐሳብ ብናጋራ ብዬ ነው። አንደሙት እዛ ላይ የምታጋራ ነገር ካለ ትንሽ በለንና ሌሎች ጉዳዮችን እናነሳለን። በላይዝንም ከዚህ ጋር አያይዘን እናነሳለን። በላይዝ ላይ በተመለከተ ያገኘነው አንድ መረጃ አለ። በጣም ያስገረመኝ መረጃ ነው በነገራችን ላይ። እዛ ላይም የተነሱ ነገሮችን እንደዚሁ ለአድማጭ ተመልካቾች እናደርስና ወደ ሌሎች ጉዳዮቻችን እናልፋለን። መልካም። ያ እንግዲህ በዚህ አጋጣሚ አርበኛ አስረስ ማረም ሆነ አርበኛ ሞገስ አበራው ማህበራዊ ሚዲያ ላይ እንደዚህ ምጽፏቸው ነገሮች ምናነሳቸው ለምንድን ነው ይዘናቸው ምንመጣቸው ለምንድን ነው እንደዚህ አይነት ነገሮችን በአንድ በኩል ማህበራዊ ሚዲያ ላይ የምታጋሯቸው ሐሳቦች ጽሁፎች የታሰበባቸው እንዲሆኑ ጋዜጠኞች ሚዲያዎች ወስደው መነጋገሪያ ሊያደርጓቸው የሚችሉ ጠንካራ ሲሆኑ በጥንካሬ መልእክታቸው በዚያው ልክ ሊነሱ የሚችሉ አወዛጋቢና ሌላም በግዴለሽነት የሚጻፉ ሲሆኑ በዚያው ልክ ሚዲያዎች ጋዜጠኞች የሚመለከቷቸው እንደሆነ በዚህ አጋጣሚ እንድትረዱ ነው። ስለዚህ በተለይ ታጋዮች የትግል መሪዎች ለህዝብ የምታጋሯቸው ሐሳቦች የታሰበባቸው መሆን አለባቸው። በግዴለሽነት በስሜታዊነት በግብር ይውጣ ዝም ብሎ የሚገለጹ የሚባሉ ነገሮች ተገቢ አይደሉም። አወዛጋቢ እና ሌላም ሊሆኑ አይገባም። ትግል የምትመሩ ናችሁ። ትልቅ ኃላፊነት የሚጠበቅባችሁ ናችሁና ማህበራዊ ሚዲያ ላይ የምታጋሯቸው ነገሮች እየተመለከትናቸው እንደሆነ በዚህ አጋጣሚ እንድትመለከቱ ነው እንድታስቡትም ነው። ስለዚህ አስረስም በዚያው ልክ የጠቀሰው አለ ልክ እንደ ሞገስ ሰሞኑን እንግዲህ አንድ አጀንዳ ነበር አንተም ትናንትና በሰበር ገብተህ ስትሰራው የነበረው ማለት ነው። አስረስም ይላል ብልጽግና የህገ መንግስት መለወጥን የግድ የሚያደርጉ ታላላቅ አጀንዳዎች ለምክክር ኮሚሽኑ እንዳስያዘ ሲወራ እየሰማን ነው ይላል። እንግዲህ ያው እንረዳለን። ስለዚህ እየሰማን ነው ማረጋገጫ ስለሌለ ሲባል ስለሰማን ነው። ጉዳዩ እውነት ይሁንም አይሁን ነው የሚለው አገዛዙ አጀንዳ ለመስጠትም ጭምር የማይመጥን መሆኑ ግን መታወቅ አለበት ነው አስረስ የሚለው። የአገዛዝ አጀንዳ ለመስጠትም እንደማይመጥን መታወቅ አለበት። ይሄ ማለት አይሰጥም ለማለት አይደለም።
ወይም ለመስጠት አይታገልም ማለት አይደለም። በተለይ በማስቀየስ ዲስኦሪየንት በማድረግ ዳይቨርት በማድረግ ብዙ ነገር እንደሚሰራ እናውቃለን። ያገዛዝ አሁን ከሞላ ጎደል ከምርጫ አጀንዳ አገሪቱ ወጣ ወይም ያ ተቀባይነት ያጣው ምርጫ ተጥሎ ሌላ ነገር እንዲወራ ይፈልጋል እና ኤቭሪዴይ የተለያየ ነገር ሲፈጠር ትመለከተዋለህ። ስለዚህ ምንድነው የሚለው ግን ለምንድነው አይመጥንም የሚለው አሸባሪዎች እኛ ነን ብሎ በኢህአዴግነቱ የሰራው ኃጢያት እንዲሰረይለት የጠየቀው ጠቅላይ ሚኒስትር በህዝብ ላይ ጦርነት ማወጁን ስናስብ አሸባሪዎች እኛው ነበርን ይሄ አሸባሪነታችን ይቅር እንባል ብሎ የነበረ ነው። እንግዲህ እንደዚህ ያለው ጠቅላይ ሚኒስትር በህዝብ ላይ ይፋዊ ጦርነት ማወጁን ስናስብ እግዚአብሔር ይመስገን እንጂ ሌላ ምን ይባላል የተባለለት የባህር በር ጉዳይ እንደጉም መትነኑን ስናስተውል ተበለጽጋለ የተባለ ህዝብ በደም ጎርፍ መታጠቡን ስንመለከት የሰላም ኖቤል ተሸላሚው መሪ የቀጠናው የቀውስ አባት ሲሆን እያየን የወሰንና ድንበር ኮሚሽን የተቋቋመለት የክልሎች የእርስ በርስ ግንኙነት በኮሚሽኑ መክሰም መቋጨቱን ተመልክተን ያ የወሰንና ድንበር ጉዳዮች ኮሚሽን ነበር እንደምታውቀው ብሔራዊ መግባባት ይፈጥራል የተባለው የእርቀ ሰላም ኮሚሽን ፈርሶ ሀገሪቱ የወቅቱን ከባዱን የእርስ በርስ ጦርነት ያለማቋረጥ እየተካሄደ ባለበት ወዘተረፈ በዚህ ሁኔታ ውስጥ ይህንን ያገዛዙን አጀንዳ የሚያምን ፖለቲከኛ ያለ አይመስልኝም ይላል። ይሁን እንጂ ብልጽግና የተባሉትን ግዙፍ አጀንዳዎች የማስፈጸም ፖለቲካዊ አቋምም ሆነ አቅም ባይኖረውም በመሰል ጉዳዮች ራሱን እያታለለ የሚቆየውን ነሆለል ልሂቅ አደንዝዞ የተለመደው ተግባሩ ለማከናወን ይመቸው ይሆናል ነው የሚለው። ምክንያቱም ትናንትና በጀዋር በኩል ይፋ የተደረገው አጀንዳ ቀላል አጀንዳ አይደለም። እንዳለው አንዳንዱን ግን የማናውቀው አጀንዳ እኮ አልነበረም አይደል? ሲሰራበት የነበረ በብሔራዊ ምክክር ኮሚሽኑ በኩል ይፋ የተደረገ በአስቸኳይ ውጤት አምጣበት ተብሎ በአብይ አህመድ አቅጣጫ የተቀመጠለት ነበር አይደል? ማናውቀው አጀንዳ እኮ አልነበረም ትላንት ይፋ የተደረገው አጀንዳ። በነገርህ ላይ ለምን ትናንትና ይፋ እንደሆነም አላውቅም። ለምሳሌ ኮሚሽኑ አጀንዳዎች ከቀረቡልኝ 2000 ምናምን አጀንዳ በ8 ጭብጦች አጀንዳ ላይ ይቻለው ብሎ ዝርዝር አሳውቋል። ምን እንደሆኑ ተናግሯል። እነዚህን ከተናገረ በኋላ አዲስ አጀንዳ በብልጽግና በኩል መጣ ተብሎ የመነገሩ ሚስጥር አይገባኝም። ኦሬዲ ያ የተባለው አካል ሐሳብ አቅርቧል ብዬ ነው። ምንም እንኳንኛ እንደ ተቋምም እንደ ሂደትም ውድቅ ያደረግነው ቢሆን ማንቀበለው ቢሆን በጎን ሌላ አጀንዳ ትናንትና ማስተዋወቅ ለምን አስፈለገ? ለምን በጀዋር በኩል ማነው ለጀዋር የላከው? ኮሚሽኑ ያላስተዋወቀው አዲስ አጀንዳ ለምን በዚህ መንገድ መጣ? ኮሚሽኑ ካቀረባቸው 8 አጀንዳዎች ውስጥ እነዚህ ትናንት ሲነገሩ የነበሩ አጀንዳዎች ተካተዋል አልተካተቱም? በዛ ላይ ያልሰማናቸው በእኔ እምነት አዲስ ነገር አይደለም። በጀዋር በኩል የተዋወቁት አጀንዳዎች በእኔ እምነት እንግዲህ አሜን ኦነስት ሆኜ የምናገረው ነገር ብልጽግና በግሉ ተሰብስቦ ለዚህ ብሔራዊ ምክክር ኮሚሽን ላይ የቀረቡት አጀንዳዎች ላይ የራሱን አቋም ሪዞሉሽን እያሳለፈ ነው አዳማ ላይ ተሰብስቦ የነበረው። ስለዚህ አዲስ አበባን ድሬዳዋን በተመለከተ ኮንትሮቨርሲ ሊያስነሱ የሚችሉ ሐሳቦች ብሎ የሚያምናቸውን በራሱ እንደ ብልጽግና ዩኒፋይድ አቋም ለመያዝ ጥረት እያደረገባቸው ያሉ ጉዳዮችን ነው በዚህ መንገድ ሲወያይባቸው የነበረው ማለት ነው። የማናውቃቸውና ብልጽግና ይዟቸው የሚመጣ ውጤቶች አሉ ወይ? ያልተዘጋጀንባቸው ውጤቶች አሉ ወይ? ማለት የገረሙን ነገሮች አሉ ወይ? ጀዋር ካነሳቸው ነው የኔ ጥያቄ። መልካም። እኔ በግሌ ከሆነ የምጠይቀኝ እውነት ለመናገር እነዚህን አጀንዳዎች በተግባር ስመለከታቸው ከብልጽግና በተቃራኒ ናቸው። ከአብይ አህመድ በተግባር ይሄ ብልጽግና የሚባለው አካል ገዢ ቡድኑ በተግባር ከሚገለጽበት በተቃራኒ የሚታዩ ናቸው። በመሰረታዊነት ትናንትና ሲነሱት የነበሩት የብልጽግና ያደራጃቸው የሰበሰባቸው የኦሮሚያ ልሂቃን እኮ ናቸው። ድሬዳዋ የኦሮሞ ነው፣ አዲስ አበባ የኦሮሞ ነው፣ አሶሳ፣ ወሎ፣ መተከል፣ አዋሳ ዋቴቨር የኦሮሞ ነው እያሉ የተናገሩት እኮ ራሱ ብልጽግና ኢሊሊ ሆቴል የሰበሰባቸው አካላት ናቸው።
በተግባር እያደረጋቸው ያሉ ነገሮች ምናውቃቸው ነገሮች በሙሉ ትናንት ተነገሩ ከተባሉት አጀንዳዎች ጋር 100% ለኔ በተቃራኒ የሚታወቁ ናቸው። ብልጽግና እንዲህ ያለ ተፈጥሮ እንዲህ አይነት ባህሪ ያለው ወይም እነዚህ እንዲፈጸሙለት እንደ ፖለቲካ ድርጅት ሊታገልላቸውና ተቀባይነት እንዲያገኙ ሊገፋላባቸው የሚችሉ የትኞቹ ናቸው የሚለው መለየት እንችላለን። ኦፍ ኮርስ ፕሬዚደንሻል እንዲሆን ይፈልጋል። የቋንቋ ጉዳዮችን፣ የህገ መንግስት ለውጥ ጉዳይ ምናምን እነዚህ ልክ ነው። ክልሎችን ኦሮሚያን ወደ 6 ክልል ቀይረዋለሁ፣ አማራን ወደ 4 ክልል ወይም ወደ ምናምን ክልል እንደዚህ ያደርጋለሁ፣ የብሔር ፖለቲካን አጠፋለሁ። እኔ ይሄንን እልም ያሉ ብሔርተኞች በመሆናቸው እኔ ብዙ ሊያሟግተን የሚችል ስለሆነ የዚህን ትክክለኛነትና ተገቢነትና ስተትነት ብዙ ለኔ አሳማኝ አይደለም። ዞሮ እንደ አጀንዳ ግን ፕሬዚደንሻል ስርዓት እንደሚፈልግ ህገ መንግስት ለመቀየር እንደሚፈልግ የተለያዩ ቋንቋዎችን የፌደራል መንግስት ቋንቋ ማድረግ እንደሚፈልግ እንዳልከው የሚታወቁ ናቸው። አዲስ አይደለም። 6 ኦሮሚያ 4 አማራ ምናምን እንደዚህ የብሔር አደረጃጀትን አስቀራለሁ እንደዚህ አደርጋለሁ የሚለው ጉዳይ ምን ያህል ተጨባጭ ነው ወደፊት ምን ነው። ዞሮ እኛ ዋናው ሂደቱ አሳታፊ አይደለም። ዋናው ሂደቱ ትክክለኛ የህልውና አደጋና ጥቃት የመኖር ያለ መኖር አጀንዳ ውስጥ ገብተው የሚታገሉ የኢትዮጵያ ህዝቦችን ጥያቄ ወይም ፍላጎት ያላካተተ ያላሳተፈ በመሆኑ አጠቃላይ ተቋማዊው ቁመናውም ሂደቱም ስህተት ነው፣ ተቀባይነት ያለው አይደለም። ከዛ በዝርዝር የሚያመጣቸው የአጀንዳ ጉዳዮች ምንድነው የተሳታፊ ጉዳዮች ምናምን ጉዳዮች ውይይት ቀን ዋቴቨር ወደፊት የሚታዩ ናቸው። ዞሮ ግን አንዳንዶቹ አጀንዳዎች እኔ ትናንትና ሲለቀቁ ዲሰፕሽን ዲስኦሪየንቴሽን ዲስኢንፎርሜሽን ልክ እንደ ወደብ አጀንዳው የብሔር ፖለቲካ ላጠፋልህ ነው፣ የብሔር ክልላዊ አደረጃጀት ላጠፋልህ ነው የሚል ሊያሳምነው ሊያታልለው ሊያባብለው የፈለገ አካል ልሂቅ ሊኖር ይሆን ወይ? አስረስ እንዳለው እንዲነሆልል የፈለገው አካል ልሂቅ አለ ወይ? ሴፓሬትሊ ዛሬ ለምን አስተዋወቀው? ኮሚሽኑ የተባለው ኮሚሽኑ አጀንዳዎቹን ይፋ ካደረገ በኋላ የብልጽግና አጀንዳዎች ተብሎ ሴፓሬትሊ ከቀናት ከሳምንት በኋላ ለብቻ ማስተዋወቅ ለምን አስፈለገ? ከዚህ ቀደም ወይ ኮሚሽኑ ይፋ ከማድረጉ በፊት ለምን አልቀረበም? ከዛ ቀደም 2000 አጀንዳ ቀርቧል ሲባል ኢትዮጵያ የሚለው ስም ይቀየር የሚል አጀንዳም ቀርቦልናል እያሉ ኮሚሽኑ ያልቀረበ አጀንዳ የለም፣ በቃ ሁሉ ነገር ተነስቷል፣ ነገር ግን እኛ በዚህ መንገድ ካቴጎራይዝ አድርገናል ብሎ ይፋ አድርጓል። ብልጽግና አጀንዳ ከነበረው ወይም ኢዜማ የሚባለው አካል አጀንዳ ከነበረው ወይም የሆነ ተለጣፊ ወይም የሆነ አካል አጀንዳ ከነበረው ምክንያቱም ዋነኛዎችን የቅራኔ ኃይሎች ስላላሳተፈ ኮሚሽኑ ይፋ ከማድረጉ በፊት እነዚህ አጀንዳዎች የእያንዳንዱ አካል አጀንዳዎች እነዚህ ናቸው ተብሎ ሊገለጽ ይችል ነበር ከሚል መነሻ ነው። ዞሮ ግን እኔ በጥንቃቄ አጀንዳ ሰጭነት የማነሁለል ዓላማ ሌላ የማታለል ዓላማ ያለው ከሆነ በጥንቃቄ እንመልከት የሚለውን ያስረስን ስጋት እጋራለሁ ለማለት ፈልጌ ነው። እጋራለሁ። በዚህ ውስጥ ምን ተፈልጎ ለምን እንደዚህ ተለቀቀ ዛሬ ኤንድ ዋይ የዚች ሀገር አጀንዳ አቅራቢ እኮ ብልጽግና ብቻ አይደለም። የኢትዮጵያ ህዝብ፣ የኢትዮጵያ ፖለቲካ ኃይሎች፣ የቅራኔ ኃይሎች በሙሉ ጉዳያቸውን የፈለጉትን ጉዳይ ያቀርቡ ተብሎ በዚህ ኮሚሽን ተሰበሰበ በተባለበት የብልጽግናን ፓርቲኩላር አጀንዳ ማስተዋወቅ ለምን አስፈለገ? ኤንድ አሉ የተባሉ አጀንዳዎች ከተዋወቁ በኋላ የሚለው ላይ ጥያቄ ስላለኝ ነው። በአጠቃላይ ግን አጀንዳን በተመለከተ አስረስ ያገዛዝ አጀንዳ ለመስጠት ከዚህ ቀደምም የሞከራቸው ሙከራዎች የት እንደደረሱ ጥሩ ነው የጠቆመው። ሁሉ ጊዜ በተቃርኖ የሚሄድ አገዛዝ እንደሆነ ያስታውቃል። የእርቀ ሰላም ኮሚሽን፣ የወሰንና ድንበር ኮሚሽን እያለ እነዚህ ሁሉ ከስመው ቆይ ብሔራዊ መግባባት እያለ በተለያየ ጊዜ ያቀረባቸው እግዚአብሔር ይመስገን በቃ ወደብ አገኘን ሰበር ዜና ኢትዮጵያ ወደብ ባለቤት ሆነች እያለ አጀንዳ ሲሰጥ የነበረ አገዛዝ የት ላይ እንዳለ ምን ላይ እንዳለ ያለፉት 8 ዓመታት እጅግ በጣም በርካታ ውሸቶች እጅግ በጣም በርካታ ተቃርኖች ብዙ ነገር የሚነግሩን በመሆኑ በተለየ የሚታይ በተለየ ትኩረት የሚስብ በተለየ አጀንዳ ሊደረግ የሚችል ጉዳይ ከዚህ አገዛዝ አንጠብቅም የሚለውን ስለምጋራ ሐሳብ ልስጥ ብዬ ነው ወንድማለሁ። እሺ ቴንክ ዩ አንሙት፣ በጣም ደስ የሚል ሐሳብ ነው ያነሳው። የኔንም ሐሳብ ትንሽ ላክልበት እንግዲህ ትንሽ ደቂቃ ልውሰድና አስረስ ያነሳውን ነገር በደንብ ነው የምደግፈው። ብልጽግና አጀንዳ የመስጠት አቅም ላይ አይደለም ያለው።
ብልጽግና ሌሎች እንዲያድኑት እየተማጸነ ያለውን ነገር እየቸረቸረ ያለ ቸርቻሪ ቡድን ነው ለኔ። አሁን በቀደም ብያለሁ፣ ካርዱ በብልጽግና እጅ ውስጥ አይደለም። የብልጽግና ህልውና በብልጽግና የማይወሰንበት ምዕራፍ ላይ ገብተናል።